በሰው ልጅ የዕድሜ ጉዞ ውስጥ ብዙ መከራዎች፣ ደስታዎች፣ ስኬቶችና ውድቀቶች ይፈራረቃሉ። ብዙዎቻችን ሕይወት ምንድናት ብለን እንጠይቃለን። ለዚህ ጥያቄ መልስ ለመስጠት በታላቁ የንግግር ጥበብ ባለሙያና ፈላስፋ ጂም ሮን አስተምሮ ላይ ተመስርተን ሕይወትን ዋጋ የሚሰጡ 4 ወሳኝ ከሆኑ ወይም ኢፍስ ነጥቦችን በጥልቀት እንመርምር። እነዚህ 4 ነጥቦች ተራ ምክሮች አይደሉም። ይልቁንም ከአዘቅት ውስጥ ወጥቶ ወደ ስኬት ማማ ለመውጣት የሚያስችሉ የለውጥ ቁልፎች ናቸው። አንደኛ፣ ሕይወት ትርጉም የምትሰጠው ከተማርን ነው። if you learn ዕውቀት የኃይል ሁሉ ምንጭ ነው። ነገር ግን ዕውቀት ዝም ብሎ የሚገኝ ሳይሆን በንቃትና በፍላጎት የሚታደን ሀብት ነው። ከተማርን ስንል የመደበኛ ትምህርት ቤት ውጤትን ብቻ ሳይሆን የሕይወትን ጥልቅ ምስጢራት መረዳትን ጭምር ነው። የዕውቀት አስፈላጊነትና የድንቁርና አደጋ። በዚህ ዓለም ላይ ካሉት ጠንቆች ሁሉ የከፋው ድንቁርና ነው። ድንቁርና የድህነት፣ የበሽታና የውድቀት እናት ናት። ጂም ሮን እንደሚለው ድሃ መሆን መጥፎ ነው፣ ነገር ግን ድንቁርና ታክሎበት ድሃ መሆን የመጨረሻው መርገም ነው። እስቲ አስቡት፣ አንድ ሰው ታሞ ድሃ ሆኖ ደግሞም ድንቁርና ውስጥ ቢሆን ይህ ሰው ከውድቀት በታች ወድቋል ማለት ነው። ስለዚህ ከመከራ ለመውጣት የመጀመሪያው እርምጃ ዕውቀትን መፈለግ ነው። ዕውቀት የሌለው ሰው በጨለማ ውስጥ እንደሚጓዝ መንገደኛ ነው። የት እንደሚወድቅና ምን እንደሚገጥመው አያውቅም። ከራስ ልምምድ መማር learning from personal experience። ሰው በመሆኑ የማይሳሳት የለም። ነገር ግን ብልህ ሰው ከስህተቱ የሚማር ነው። አንድን ነገር ለማስተካከል መጀመሪያ ማበላሸት ሊኖርብን ይችላል። ስህተት መስራት የሕይወት ማብቂያ አይደለም። ይልቁንም የተሻለ ነገር ለመስራት የሚረዳ ትምህርት ቤት ነው። የልብ ድካም አጋጥሞት የተረፈን ሰው እንደ ምሳሌ እንውሰድ። ያ አሰቃቂ አጋጣሚ ለሰውየው የማንቂያ ደውል ይሆናል። ሌላ ጊዜ እንዲህ አይነት አደጋ ቢደርስብህ ዕድሜ ያበቃል የሚለው የሐኪም ማስጠንቀቂያ ሰውየውን ወደ ጤናማ ሕይወት ይመራዋል። ከዚያ በኋላ መጽሐፍትን ያነባል፣ ስፖርት ይጀምራል፣ አመጋገቡን ያስተካክላል። ያ አሉታዊ ተሞክሮ ለሰውየው ረጅም ዕድሜ መኖሪያ አዎንታዊ ትምህርት ሆነለት። ስለዚህ ውድቀቶቻችሁን እንደ ጠላት ሳይሆን እንደ አስተማሪ እዩዋቸው። ከሌሎች ተሞክሮ መማር learning from others። የሰው ልጅ ዕድሜ ሁሉንም ስህተቶች ሰርቶ ለመማር አጭር ነው። ስለዚህ ብልህ ለመሆን የግድ ሁሉንም ውድቀቶች ራሳችን መቅመስ የለብንም። የሌሎችን ስኬትና ውድቀት በማየት መማር እንችላለን። መጽሐፍት ንባብ። አንድ ሰው ለ20 ዓመታት የለፋበትንና የተማረበትን ጥበብ በአንድ መጽሐፍ ጠቅልሎ ሊያቀርብልን ይችላል። ያንን መጽሐፍ በጥቂት ሰዓታት ውስጥ በማንበብ የ20 ዓመታት ልምድ በነፃ እንደ ማግኘት ይቆጠራል። መጽሐፍ የማይገዛና የማያነብ ሰው ከማያነብ ሰው አይሻልም። የውድቀትን ሴሚናር መካፈል። ብዙ ጊዜ ስኬታማ ሰዎች ብቻ ናቸው ሴሚናር የሚሰጡት። ነገር ግን የወደቁ ሰዎችም ትልቅ አስተማሪዎች ናቸው። ሁሉንም ሀብቱን ያባከነ ሰው እንዴት አድርገህ ነው ሕይወትን ያበላሸኸው ብሎ መጠየቅ እኛ ያንን ስህተት እንዳንደግም ይረዳናል። የሌሎች ስህተት የኛ የጥንቃቄ ካርታ ነው። ሁለተኛ ከሆነ ወይም ሕይወት ትርጉም የምትሰጠው ከሞከርን ብቻ ነው። if you try። መማር ብቻውን ዋጋ የለውም። የተማሩትን ወደ ተግባር ካልቀየሩት እንደ መጽሐፍ መደርደሪያ ዕውቀትን ተሸክሞ ከመዞር አይለይም። ሁለተኛው ምሰሶ መሞከር ነው። የሙከራ ኃይል። ካልሞከርከው አታውቀውም የሚለው ብሂል እጅግ እውነት ነው። በሕይወታችን ውስጥ ብዙ ነገሮችን ለማድረግ እንፈራለን። ይሳካልን ይሆን? በወድቅስ የሚሉ ጥያቄዎች ያቆሙናል። ነገር ግን አንድን አጥር መዝለል እንደምንችል የምናውቀው ሮጠን ለመዝለል ስንሞክር ብቻ ነው። አንዳንድ ልጆች አልችልም ይላሉ፣ አንዳንዶች ሞክራለሁ ይላሉ። እውነታው ግን እስካልሞከርከው ድረስ አቅምን አታውቀውም። ብትወድቅ እንኳ ያ ማለት መዝለል አትችልም ማለት ሳይሆን እንዴት መዝለል እንዳለብህ ገና አልተማርክም ማለት ነው።
ዘዴህን ቀይረ በድጋሚ ስትሞክር ውጤቱ ይቀየራል። የጅማሬ ፍርሃትን ማሸነፍ። ማንኛውም ትልቅ ሰው ጅማሬው ትንሽና አስፈሪ ነበር። ጂም ሮን የራሱን ታሪክ ሲናገር ለመጀመሪያ ጊዜ ንግግር ለማድረግ ስቆም ፍርሃት አንቀጠቀጠኝ፣ ድምፅ የጠፋ ላብ ላብ አለኝ ይላል። ያኔ በዚያው ቢቆም ኖሮ ዛሬ የምናውቀውን ታላቅ መምህር አናገኝም ነበር። መሞከር ማለት ስህተትና ውርደትን ለመጋፈጥ መፍቀድ ማለት ነው። አንድ ጊዜ ስትራይክ አውት ወይም ውድቀት ስለገጠመ ጨዋታው አያልቅም። ደጋግመህ ስትሞክር ግን ክህሎት ያድጋል፣ ብቃቱ ይኖርሃል። በመጨረሻም የድሉን ዋንጫ ትጨብጣለህ። አልችልም ከሚለው እስር ቤት የሚወጣው እሞክራለሁ የሚል ቁልፍ ያለው ሰው ብቻ ነው። ሶስተኛው ህይወት ትርጉም የምትሰጠው ከጸናን ብቻ ነው። if you stay። ብዙ ሰዎች ይጀምራሉ፣ ጥቂቶች ግን ይጨርሳሉ። ሶስተኛውና ወሳኙ ነጥብ መቆየት ወይም መጽናት ነው። በፈተና ወቅት ቆርጦ አለመውጣት ለስኬት ዋነኛው መለኪያ ነው። ወቅቶችን ማለፍ። ህይወት እንደ 4 ወቅቶች ናት። በጸደይ ትዘራለህ፣ በበጋው ሙቀት ይበረታል፣ አረም ይበቅላል፣ ተባዮች ሰብልህን ሊበሉ ይመጣሉ። ብዙ ሰዎች በዚህ ሰዓት ተስፋ ይቆርጣሉ። ስራው በዛብኝ፣ ውጤቱ አልታያለኝ ብለው አጋማሽ ላይ ያቆማሉ። ነገር ግን መከርን ማየት የሚችለው በጋውን የታገሰ ብቻ ነው። ሰብሉ ባይሳካ እንኳ እስከ መጨረሻው መቆየት አለብህ። ምክንያቱም እስከ መጨረሻው መቆየት ለቀጣዩ ዓመት የሚሆን ትልቅ ትምህርትና ጥንካሬ ይሰጥሃል። እስከ መጨረሻው ፊሽካ መጫወት። በስፖርት ውድድር ላይ ቡድናችሁ ቢሸነፍ ወይም ግብ ቢቆጠርበት ተጫዋቾቹ ሜዳውን ጥለው ቢወጡ ምን ይባላል? ማንም አያከብራቸውም። በህይወት ጨዋታ ውስጥም እንዲሁ ነው። አሁን እየተሸነፍኩ ስለሆነ ልውጣ ማለት የሽንፈት ሁሉ ሽንፈት ነው። አንዳንድ ሰዎች በስቴዲየም ውስጥ ጨዋታው ሳያልቅ ቡድናቸው ስለተመራ ብቻ ትራፊክ እንዳይዘን ብለው ቀድመው የሚወጡ አሉ። እነዚህ ሰዎች በህይወታቸውም ትልቁን ውጤት ሳያዩ ቀድመው የሚወጡ ናቸው። ስኬት የሚመጣው ጨዋታው እስኪያልቅ ድረስ ሜዳው ላይ ለሚቆዩት ብቻ ነው። ጀምሮ መጨረስ፣ መሰረት ጥሎ ጣሪያውን መክደን የጀግና መታወቂያ ነው። መጀመር ልዩ ስጦታዬ ነው የሚሉ ሰዎች በየቦታው መሰረት ጥለው ያለቁ ግንባታዎች አሏቸው። እናንተ ግን እስከ መጨረሻው የምትጸኑ ሆኑ። አራተኛው ህይወት ትርጉም የምትሰጠው ካሳሰበን ብቻ ነው። if you care። ይህ ነጥብ ከሁሉም በላይ ረቂቅና መንፈሳዊ ነው። ኬር ማድረግ ወይም ግድ ማለት ለሰሩት ስራ፣ ለሚኖሩት ኑሮ፣ ለሚወዳቸው ሰዎችና ለራሳቸው ህሊና ጥልቅ ስሜት ያለው ሰው የህይወት ጣዕምን ያውቃታል። የግዴታ ኃይል። ጥቂት ግድ የሚለው ሰው ጥቂት ውጤት ያገኛል። በጣም የሚያሳስበውና የሚጨነቅለት ወይም ኬር የሚያደርግ ሰው ግን ያልተለመደና ታላቅ ውጤት ያገኛል። ለስራችሁ ያላችሁ ፍቅርና ጥንቃቄ ለውጤቱ ጥራት ወሳኝ ነው። አንድ ሰው ለምን ይህን ስራ እሰራለሁ ብሎ ሲጠይቅና ለስራው ጥራት ሲጨነቅ ያ ስራ ተራ ተግባር መሆኑ ቀርቶ ጥበብ ይሆናል። ካላሳሰበን አንጠነቀቅም፣ ካልተጠነቀቀን ደግሞ እናበላሸዋለን። በስብዕና ላይ መስራት። caring character ወይም የሚያስብ ስብዕናን ማሳደግ ትልቅ ኢንቨስትመንት ነው። ለሰዎች ስቃይ ግድ የሚላችሁ ከሆነ ተረዳችኋላችሁ። ለራሳችሁ እድገት ግድ የሚላችሁ ከሆነ ታነባላችሁ። ለሀገራችሁ ግድ የሚላችሁ ከሆነ ትሰሩላታላችሁ። ህይወት ባዶ የምትሆነው ግድ የማይለንና ግድ የሚለን ነገር ሲጠፋ ነው። በአጠቃላይ እነዚህ አራቱ ከሆኑ ወይም ifs የህይወታችንን አቅጣጫ የሚወስኑ ኮምፓሶች ናቸው። ተማሩ። በየቀኑ አዲስ ዕውቀት ቀሰሙ። ከስህተቶቻችሁም ሆነ ከሌሎች ስኬት ተማሩ። ድንቁርናን እንደ ትልቅ ጠላት ተዋጉት። ሞክሩ። ዕውቀታችሁን ወደ ተግባር ቀይሩት። ፍርሃትን ተጋፈጡ። መውደቅን አትፍሩ፣ አለመሞከርን እንጂ። ጽኑ። የጀመራችሁትን ጨርሱ። በፈተና ወቅት አትሽሹ። የመከር ወቅት የሚመጣው
ለታጋሾች ብቻ ነው። ከልብ አስቡ፣ ኬር አድርጉ። ለምታደርጉት ነገር ሁሉ ልባችሁን ስጡት። እነዚህ 4 መርሆች በሕይወታችሁ ላይ ተግባራዊ ካደረጋችሁ ኑሯችሁ ተራ መሆኑ ቀርቶ ድንቅና ለሌሎች ምሳሌ የሚሆን ታሪክ ይወጣዋል። ሕይወት የምትሰጠን ለለመንነው ሳይሆን ለሰራንበትና ላቀድነው ነው። እነዚህን 4 ከሆኑ ወይም ኢፍስ የሕይወታችሁ መመሪያ ካደረጋችሁ ያኔ እውነተኛውን የሕይወት ትርጉም ታገኙታላችሁ። ቸርን ሰንብት። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።